ሻለቃ ወደ ቦሌ አካባቢ ልዩ ስሙ የርና ሞል ተብሎ የሚጠራው ቦታ ላይ የግድያ ወንጀል ተፈጽሟል። በአስቸኳይ እንድትመጣ። ዝም ማለት ነው ታዲያ። ማንኛውም የምትናገረው ንግግር ፍርድ ቤት ላይ እንደማስረጃ ይቀርባል። ወይዘሮ ራሄል መሞታቸውን እንዴት ነው? እሱን ከነገርኩህ እኔ ነፃ እወጣለሁ። እሱ ደግሞ ምን ማለት ነው? የግድ መናገር አለብን? እየደበከኝ ነገር አለ? ምንም የማስታውሰው ነገር የለም። ተው፣ የማይሆን ጨዋታ እየተጫወትክ ነው። ወይዘሮ ራሄልን በአሰቃቂ ሁኔታ ወቅት ይገደልካል። ራሄልን አልገደልኳትም። አስቤበት ሰው ገድዬ አላውቅም። ውሸታሟን እኔ አልገደልኳትም። እውነቱን ለመናገር ምንም አይነት ስሜት አልተሰማኝም። እኔ ለሰው ልጅ ጥላቻ የለኝም። ስለዚህ እውነታውን ብትናገር የትኛውም ጤነኛ ሰው እሷን ይወዳታል ብዬ አላስብም። እሺ ምንድን ነው የምትፈልገው? ስለ ቤተሰብ አስብ፣ ስለ ወደፊት አስብ። አሰብኩ። ጋሽ ፈራው ይመስለኝ። ለምን ብዬ ገላታል? እሷ እኔ ላይ ያደረገችውን ነገር እኔም እሷ ላይ ማድረግ። ወይዘሮ ራሄልን በአሰቃቂ ሁኔታ ወቅት ይገደልካታል። ራሄልን መግደል በፈልግ ኖሮ ማድረግ አያቅተኝም። ከራሄል ጋር ትንሽ ተጋጭተን ነበር። ሰልስዬ ነበር መግደል የምፈልገው። ዝም ብለህ የተሰጠህን ገንዘብ ይዘህ ወደ ሌላ ኬዝ ብትገባ ይሻላል። ትሽሩት አለች። እኔ አሚር እንዳንተ ድክስክስ